እንቆቅልሽ ጊዜ በኢትዮጵያ ልጆች ቴሌቪዥን pam pam param pam pam param እንቆቅልሽ ጠይቀኝ እንጂ ዝፈንልኝ አልኩ እንዴ እያሰብኩ እኮ ነው እሺ እንቆቅልሽ ምን አውቅልህ በትንሿ ቤቴ ውስጥ ብቻዬን ነው የምኖረው መውጣት ስፈልግ ግድግዳውን አፈርሰዋለሁ እኔ ማን ነኝ ግድግዳውን አፍርሰህ የምትወጣ ፈንጭም አለው ከፈለክሽ ወደ መልሱ ልትጠቁመኝ ይሄማ መልሱን ከመናገር አይተናነስም የዶሮ ልጅ ጫጩት ነው ለካ እንቁላሉስ ቆይታ እናቷ ታቅፋት ሲሞቃት ቅርፊቷን ቷ አርጋ ብቅ ጎበዝ ፊፊዬ በደንብ ያብራራሽላት ስለዚህ በትንሿ ቤት ብቻዋን ኖራ መውጣት ስፈልግ ግድግዳዋን የምታፈርሰው ጫጩት ናታ ያስጨበጭባል ጎበዝ አርጋችሁ ገልጻችሁታል እሺ ተዘጋጅ ለመሮጥ ነው እንዴ አረ ልጠይቅ ነው ናኒታ አውቆ ነው እንቆቅልሹን ለማምለጥ ነው አሬትም አላመልጥም እንቆቅልሽ እኮ በደንብ እንድናስብ ያደርገናል ሳስብ አይሻልህም በዜማ ፊፊ ግን በጣም ሙጢ ሞጥሟጣ ሆነሻል እሺ በቃ ወደ እንቆቅልሽ ልግባበት አሳልፉኝ ቀጥያ መቻ እናሳልፋልንሽ እንቆቅልሽ ምን አውቅልሽ የጎበዝ ቤት ሳይዘጋ ይውል ሳይዘጋ ያድር የጎበዝ ቤት ሳይዘጋ ውሎ ሳይዘጋ ነው እንደሚያድረው ግን እንቆቅልሽ እኮ ነው ፌሮ ቆይ ተከፍቶም ተዘግቶም የሚውል አይን እንዳልል አይን ግን ቆይ እንቅልፌ ሲመጣ መዘጋቱ አይቀርም ቴሌቪዥን ነው እናንተ ቤት ቀንም ለሊትም ነው እንዴ ቴሌቪዥን የሚከፈተው ፊፊዬ ፌሮ ሞክራ አከበርሹ ናኒታ የሚመልስ ከሌለ እኔ መልሰዋለሁ መልሱ ያይጥ ጉድጓድ ነው እንዴት እኔ ላስረዳው አይጥ ብልጣ ጉድጓዷን ሰርታ በር የላትም አይጥ ጎበዟ የተባለችው ለካ ናኒታ ዝግጁ አረ ችግር የለም ቀጥል እንቆቅልሽ ምን አውቅልህ የምትሰሚው ግን የማታዩ እንዲህ ቀላል ስታደርጋት ወዲያው እመልሳታለሁ የምሰማው ግን የማላየው ድምጽ ነው ብራቮ ናኒታ ግን እኮ ሬዲዮም ይሆናል ልክ ነሽ ፊፊ ድምጽ ብቻ ያለው ነገር ድምጽ ብቻ ከሆነ ይሰማል እንጂ አይታይም እሺ የኔ ተራ ነው ቀጥይ እንቆቅልህ ምን አውቅልሽ ጥርስ ያለው የማይናከስ ጥርስ ያለው ሁሉ ግን ይናከሳል እንዴ ቆይ ፌሮ እንቆቅልሽ እኮ ነው እሺ ድገሚልኝ ናኒታ ጥርስ ያለው የማይናከስ አውቀዋለሁ ግን ፊፊ ትሞክር እሺ ፊፊዬ ሞክሪ ቹቹ ነው ቹቹ ማን ነው የኔ ታናሽ ወንድም ነው እንዴት ጣቴን ስሰጣው አይነክሰኝም ፊፊዬ መልሱን አላወቅሽውም ናኒታ ደግሞ በቃ ካወቅሽው ንገሪ ማበጠሪያ ነው ጥርሶቹ ያበጥራሉ እንጂ አይናከሱም ልክ ነሽ እሺ ለአሁን የመጨረሻ እንቆቅልሽ ነው እንቆቅልሽ ምን አውቅልህ አንድ ሰው ሆኖ በተለያየ ጊዜ ብዙ ሙያዎችን ማሳየት የሚችል እንዴት
እስኪ አብራራው ሲፈልግ መሪ ተመራማሪ አስተማሪ ተማሪ የመሆን ችሎታ ያለው ይሄ ሁሉ ግን አንድ ሰው ነው እንዴ አንድ ሰው ሆኖ የተለያዩ ሙያዎችን ያፈራረቀ የሚችል አይገርምም አውቄዋለሁ እሺ ካወቅሽ መልሽዋ ይሄ ሰው ተዋናይ መሆን አለበት ረናኒታ ልክ ናት ተዋናይ ደግሞ ምን ማለት ነው ተዋናይ ማለት ቲያትር ወይንም ፊልም የሚሰራ ማለት ነው ሸፊፊዬ ዛሬ ሁላችንም እንቆቅልሽን ጥሩ ሞክረናል በቀጣይ ደግሞ በደንብ እንዘጋጃለን እኔም ደስ ብሎኛል 5 እንቆቅልሾች ከነመልሶቻቸው አውቄያለሁ የና ፊፊሻዬ ጎበዝ የእንቆቅልሽ ጊዜ በኢትዮጵያ ልጆች ቴሌቪዥን